ሰላም እንኳን ወደዚህ ቪዲዮ በሰላም መጣችሁ። በአሁኑ ሰዓት ሁላችንም የምንጋራው አንድ ትልቅ ችግር አለ። እሱም ጊዜ የለኝም የሚል ነው። ሁልጊዜ ስራ ይበዛብናል፣ ይደራረብብናል። ግን ደግሞ የቀኑ መጨረሻ ላይ ሳናስበው ብዙ ጠቃሚ ነገር ሳናከናውን ቀኑ አልቆ እናገኘዋለን። ነገር ግን ህይወታቸውን ስኬታማ ያደረጉ ሰዎች እኛ ካለን 24 ሰዓት የተለየ ሰዓት ተሰጥቷቸው አይደለም። ልዩነቱ ጊዜያቸውን የሚጠቀሙበት መንገድ ላይ ነው። ዛሬ በህይወታችሁ ላይ ትልቅ ለውጥ የሚያመጡ ጊዜን በአግባቡ ለመጠቀም የሚረዱ 3 ቀላልና ተግባራዊ ሚስጥሮች አካፍላችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። አንደኛው የ2 ደቂቃ ህግ ይባላል። ብዙ ጊዜ ስራዎች የሚከማቹብን ወዲያውኑ ልናደርጋቸው የምንችላቸውን ትናንሽ ነገሮች ወደኋላ ስለምናስተላልፍ ነው። ህጉ በጣም ቀላል ነው። ማንኛውም ልታደርጉት ያሰባችሁት ነገር ለመጨረስ ከ2 ደቂቃ በታች የሚፈጅ ከሆነ በኋላ አደርጋለሁ አትበሉ። አሁኑኑ አድርጉት። ለምሳሌ ለአንድ ሰው አጭር መልእክት መመለስ፣ ጠረጴዛን ማስተካከል ወይም ደብተርን ቦታው ላይ ማስቀመጥ ሊሆን ይችላል። እነዚህን ትናንሽ ነገሮች ወዲያውኑ ስታከናውኑ አእምሮአችሁ ሳይጨናነቅ በትልልቅ እና ወሳኝ ስራዎች ላይ ብቻ እንዲያተኩር ይረዳዋል። ሁለተኛው የፖሞዶሮ ዘዴ። አንድ ስራ ለመስራት ስንቀመጥ ስልካችን ይጮሃል ወይ ሀሳባችን ይበታተናል አይደል? ይሄንን ለማስቀረት ይሄ ዘዴ ፍቱን ነው። ማንኛውም የምትሰሩትን ስራ ለ25 ደቂቃ ያህል ያለምንም መቆራረጥና ስልክ ሳታዩ በሙሉ ትኩረት ትሰራላችሁ። 25 ደቂቃው ሲያልቅ ለ5 ደቂቃ እረፍት ውሰዱ። ይህንን አንድ ዙር እንለዋለን። 4 ዙር ከሰራችሁ በኋላ ደግሞ ረዘም ያለ የ15 ወይም የ20 ደቂቃ እረፍት መውሰድ ትችላላችሁ። ይህ ዘዴ አእምሯችሁ ሳይደክም ረጅም ሰዓት በንቃት እንድትሰሩ ያደርጋችኋል። ሶስተኛው የነገን ስራ ዛሬ ማታ ማቀድ። ጠዋት ከባዶ መነሳት ሰዓት ያባክናል። ከመተኛታችሁ በፊት በነጋታው ልታደርጓቸው የሚገቡ 3 ዋና ዋና ነገሮችን ብቻ በወረቀት ወይም በስልካችሁ ላይ መዝግቡ። ጠዋት ስትነሱ ምን እንደምትሰሩ ስለምታውቁ በከፍተኛ መነሳሳትና በራስ መተማመን ቀናችሁን ትጀምራላችሁ። ሰዓትም አይባክንባችሁም። የተከበራችሁ የቪዲዮ ታዳሚዎች፣ ጊዜ ወርቅ ነው ይባላል። እኔ ግን ጊዜ ህይወት ነው እላለሁ። ምክንያቱም ህይወታችን የተሰራው ሰከንዶች እና ከደቂቃዎች ነው። እነዚህን 3 ህጎች ከነገ ጀምራችሁ በህይወታችሁ ላይ ለመተግበር ሞክሩ። ለውጡን በአጭር ቀን ውስጥ ታያላችሁ። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ለጓደኞቻችሁ ሼር አድርጉት። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው። እወዳችኋለሁ። ይመቻችሁ። ቴንኪው